በምዕራብ ኢራቅ በተከሰከሰው ቦይንግ ኬሲ 135 የነዳጅ ቀጂ አውሮፕላን ውስጥ የሞቱት የበረራ ሰራተኞች አሁን ተመርምሮ ለቤተሰቦቻቸው ተሰጥቷል። አሜሪካኖቹ አንዴ 4 ናቸው አንዴ 5 ናቸው እያሉ ቢቆዩም አሁን 6 ሬሳ ለቤተሰቦቻቸው ለይተው በምርመራ ተረጋግጦ ተላልፏል። ይህ አውሮፕላን በምዕራብ ኢራቅ ሲከሰከስ በኢራቅ የታጠቁ ሙስሊም ታጣቂዎች እኛንን መተን የጣልነው ቢሉም አሜሪካኖች ግን በስተት በወዳጅ አገር ሚሳኤል ተመቶ ነው የወደቀው ብሏል። ያሞናሄ አሜሪካ በዚህ ጦርነት እስከዛሬ ባደረገቻቸው ጦርነት ደርሶባት የማያውቅ ጥቃት ደርሶባታል፣ አስተናግዳለች። ኢራቅን ወራለች፣ አፍጋኒስታንን ወራለች። ምንም እንኳን ከአፍጋኒስታን ተሸንፋ ብትወጣ እንደ ኢራን አይነት በእድሜዋ እስካሁን በተደረጉ ጦርነቶች አሜሪካ ገጥሟት አያውቅም። መርከቦቿ ይመታሉ፣ ነዳጅ ጫኝ መርከቦቿ ይመታሉ፣ የጦር መርከቦቿ ይመታሉ። ከፍተኛ የሆነ ጥቃት እየደረሰባት ነው። ኢራን ልትደነቅ የሚገባት ሀገር ናት። ኢራን በማዕቀብ ታስራ ቤቷን ዘግታ በማዕቀብ ማቃ ቤቷን ዘግታ ሚሳኤል አምርታ ባደረገችው ጦርነት የጠላቶቿን ወገብ የአሜሪካንን ግንባር ሰብራለች። ይህ ሁሉ ተቋቁማ ነው። ኢራንን ስናደንቃት በምክንያት ነው። ኢራን እየተዋጋችው ያለችው ማን ነው? የዓለም ልዕለ ኃያል የሆኑ 2 ሀገሮች አሜሪካንና እስራኤልን። እነዚህ 2 ሀገራት በወታደራዊ፣ በኢኮኖሚ፣ በጠፈር ምርምር፣ በአቅም፣ በሰው ኃይል፣ በሰለጠነ የዓለም ቁጥር 1 ናቸው። ቁጥር 1 ናቸው ሁለቱ አሜሪካና እስራኤል። እንደውም የዓለምን ሳይንስ እየመራች ያለችው እስራኤል ናት። ከነዚህ ሀገራት ጋር እየተፋለመች ከ15 ቀን መቆየት ማለት ከባድ ነው። 2 ሳምንት መዋጋት ማለት ከባድ ነው። ማንም አያደርገውም። ማንም የሰለጠነ አቅም ያለው ሀገር አያደርገውም። ኢራን ግን አድርጓል።